አማራዎችና ከአክራሪ ኦርቶዶክሶች ጋር ለምን እንደዚህ እንደሆንኩኝ እነግራቸዋለሁ። ይሄ አማራ መጥላት አይደለም። አማራ ነኝ እልም ያልኩኝ። አማራነት መለወጥ የሚቻል ቢሆን ለውጠው ነበር። ልንገራችሁ፣ ያደኩት ጎንደር ነው። ቀበሌው ለጨዋ ሰፈር ከመላኩ ተፈሪ ግቢ ፊት ለፊት ነው። ስላሴ ቤተክርስቲያን ነው እኔ ተሳልሜ ያደኩት። ፋሲል ግንብ ያለው ሚካኤል ቸርች ነው ክርስትና የተነሳሁት። you understand? ገብርኤል ቤተክርስቲያን ነው እኔ የቆሎ ተማሪ የተማርኩት። መዋለ ሕፃናት አልተማርኩም እኔ። you understand? ስለዚህ ለምንድነው ይወዳብ ለምንድነው አማራዎች ላይ እንደዚህ የምትበረታው? ቢኮዝ የኢትዮጵያ ትልቁ ችግር ሁለት ነገር ነው ብያቸዋለሁ ከድሮም ጀምሮ፣ አክራሪው አማራና አክራሪው ኦርቶዶክስ ተዋህዶ ብያቸዋለሁ። አማራ ህዝብ አላልኩም፣ አያችሁ? ኦርቶዶክስ ተዋህዶ እምነት አላልኩም። አክራሪው አማራና አክራሪው ኦርቶዶክስ ነው የኢትዮጵያ ትልቅ ችግር። ቢኮዝ ሁለት ነገር ነው። አማራው የኢትዮጵያ ውሃ ልክ ነኝ ይላል። ኦርቶዶክስ የኢትዮጵያ ሀገር ነኝ ይላል። ዛሬ ከዚህ በፊት ሀገር እንደ ሀገሩና ራሷም ትብላለች። ባደወይ ኦርቶዶክስ ሀገሩና አታውቅም። የነገስታቶች ውሽማ ነበረች አይደለም እንዴ? የነገስታቶች ውሽማ ነበረች። አጼ ቴዎድሮስ ያደረገውን ትረሳላችሁ? አጼ ዮሐንስ ያደረገውን ትረሳላችሁ? ነገሩኛ እና አጼ ፋሲል ያደረጉትን ታሪክ ወደ ኋላ አይደንናቀር? ዘመነ መሳፍንት ላይ የነበረውን ታሪክ ላንሳ። ለምን ውሸት የምትናገሩት? በቃ አማራ በጣም ተዋሻላችሁ። በውሸት ነው የተማርነው። የውሸት መንፈስ አለብን። ከዛ ለመውጣት ራስን መካድ አለብህ። መስቀል መሸከም አለብህ። ምክንያቱም ነፃ የምትወጣው አንተ ነህ። ነፃ የምትወጣው አንተ ነህ። ለዛ ነው እኔ ነፃ የወጣሁት። አው እግዚአብሔር ይመስገን የተባረከ ትዳር አለኝ፣ ሁሉም የሚቀናበት። እዚህ በሶሻል ሚዲያ ያለው ተደምሮ የኔና የባለቤቴን ሪሌሽንሺፕ ያሌላቸው የተባረኩ ልጆች አሉኝ። ፐርፌክት ናቸው እያልኩ አይደለም። ፐርፌክት ትዳርና ፐርፌክት እንትን ያለው በቃ ግን በጣም ንጹህ የሆነ ቅዱስ የሆነ ትዳር ነው ያለኝ። እኔና ባለቤቴ በአገልጋዮች መሃል ነው የተጋባ ነው። እንደዚህ እንደናንተ በመንደረኛ ከተዋለድን ካረገዘች በኋላ አይደለም ያገባዋት፣ ከወለደች በኋላ። በመጀመሪያ ግን ዮኒ ማኛ እንዴ አንተ እኮ ያገባው እኮ ፊሊፒኖ እኮ ነው። ሀበሻ አግባ፣ መጀመሪያ ሀበሻ አግባ፣ ኢትዮጵያዊ አግባ። ስለ ኢትዮጵያ ለመጨነቅ መጀመሪያ ኢትዮጵያዊ አግባ። ሌባ፣ ባለጌ፣ ስድ ስንት